ዛሬ ላይ ስለ ዓለማችን ቁጥር አንድ የመኪና አምራች እናወራለን። በዚህ የመኪና አምራች ስም ከተማ ተመስርቷል። የሸጣቸው መኪኖች 20 ዓመት ቢሞላቸው እንኳን 80%ቱ እስካሁን በየመንገዱ ይገኛሉ። የዚህ ካምፓኒ መኪኖች በ170 ሀገራት ይሸጣሉ። ይህም ከኮካ በላይ ያደርገዋል። ይህ ካምፓኒ የሚገርመው በየአንድ ሰዓቱ ለጥናት ብቻ $1 ሚሊዮን ያወጣል። ይህ ካምፓኒ የመጀመሪያዎቹ የመኪና አምራች ነው። ይህ ካምፓኒ 10 ሚሊዮን መኪና በመሸጥ የመጀመሪያው ካምፓኒ አድርጓል። ይህ ካምፓኒ የሲሪንና የኮምፓክት ፎርራነርስ፣ የላንድ ክሮዘር፣ የቱድራ፣ የጂአር ስፕራ፣ የራቫ4 መኪና አምራች ነው። ታዲያ ስለዚህ ቁጥር አንድ የመኪና አምራች እነግራችኋለን። ከየት ተነሳ፣ ያሳለፈው መከራ በናይል ዶክመንተሪ እናወጋለን። ይህ የመኪና አምራች ቶዮታ ይባላል። ቶዮታ በየዓመቱ 10 ሚሊዮን መኪኖችን ያመርታል። ይህም ከተጨናነቀው ቶኪዮ እስከ ሳራ በረሃ፣ አሜሪካ ከተሞች እስከ ኢትዮጵያ ገጠሮች ይህ ቶዮታ ይነዳል። ታዲያ ይህ መኪና አምራች እንደ ዛሬው ከ400 ሺህ በላይ ሰራተኛ ሳይኖሩት በፊት አንድ ሰው ጋር ይሄዳል። አንድ ሰው በአንድ አነስተኛ የጃፓን መንደር ይወለዳል። የዚህ ሁሉ ታምር መስራች ጋር ይሄዳል። ሺኪቺ ቶዮዳ። ሺኪቺ ቶዮዳ የተባለው ሰው በ1867 ወደዚህ ምድር ይመጣል። ከድሃ ቤተሰብ የተወለደው ሺኪቺ ቶዮዳ ከእንጨት ባለሙያ ከሆነ አባቱ እናም ከጥጥ ሰራተኛ እናቱ በጃፓን ይወለዳል። በወቅቱ ጃፓን በቶንጓ ሾጎቴ አስተዳደር 265 ዓመታትን ተተዳድራ ነበር። ይህም 1603 እስከ 1868 ነበር። ንጉሱም ካዮቶ ሲባል አስተዳደሩም ሾጎን ይባላል። ታዲያ በዚህ መንግስት አገዛዝ ጃፓን ራሷን ዝቅ በማድረግ ትተዳደር ነበር። ዓላማው የውጭ ተጽዕኖን ለመቀነስ በማሰብ ነበር። በ1953 ማቴዎስ የተባለ የአሜሪካ አስተዳደር ይህ ፖሊስን በመቃወም በሮችን እንድትከፍት አዘዘ። በዚህም ምክንያት ጃፓን ወደቧና ያላትን አቅም ለምዕራባውያን እንድትከፍት ተገደደች። እናም በ1868 ማጄ የተባለ 15 ዓመት ልጅ አዲሱ የጃፓን ንጉሥ ሆነ። ይህ ንጉሥ አሁን ላለችው ጃፓን በስልጣኔ፣ በጦር፣ በኢኮኖሚና በኢንዱስትሪ ባህል ታላቅ ደረጃ እንድትደርስ ያደረገ ነው። ታዲያ የቶዮታው መስራችም በዚህ በወርቃማ ጊዜ ነበር የተወለዱት። ሺኪቺ በተወለዱበት ጊዜ በሽመና ወይም ልብስ በመስፋት የምትተዳደረው እናቱን እና ጎረቤቶችን ይመለከታል። አድካሚ ሥራ ስለሆነ ሺኪቺ ከዚህ የተሻለ መንገድ እንዳለ ያስብ ነበር። እናም ይህን የተገነዘበው ሳኪቺ በ1891 በጃፓን ምድር የመጀመሪያው የሆነ በእንጨት የተሠራ የሽመና ማሽን ሠራ። እናም ይህን የተገነዘበው ሳኪቺ በ1891 በጃፓን ምድር የመጀመሪያ የሆነ በእንጨት የተሠራ የልብስ የሽመና ማሽን ሠራ። ሺኪቺ ያንን ፈጠራውን በማሻሻል በ1924 በእንፋሎት የሚሠራ የልብስ ማሽን ሠራ። ይህ የሽመና ማሽን እጅግ ዘመናዊ ነበር። የክር ፈትሉ ቢበጠስ እንኳ በራሱ ጊዜ ማቆም ይችል ነበር። ይህም ሰዓትን፣ ጊዜን ከመቆጠቡ ባሻገር ጥራቱንም ይጨምራል። ሺኪቺ ማሽን ሰዎችን ያገለግላል ብሎ በጥብቅ ያምናል። ያም ይመስላል ለትልቅ ደረጃ የደረሰው። ታዲያ በ1929 ሺኪቺ የካምፓኒውን ፓተንት ለእንግሊዝ በመሸጥ ከዚያ የሚያገኘውን ወደ ሌላ ቢዝነስ ለማዞር አሰበ። ይህም መኪና በማምረት ነበር። ታዲያ የልባም ሰው የኖረበት ዘመን ከእኛ ዘመን ጋር ቢነጻጸር ያኔ ሀገራችን በአፄ ቴዎድሮስ ስር ነበረች። ልባም ሰውና እንደ ማጂ አይነት መሪ ሲኖር ታምር ይፈጠራል። ያ ታምር ደግሞ ቶዮታ ነው። ከሺኪቺ በኋላ ልጁ ኪችሮ ቶዮዳ ወደ ካምፓኒው መጣ። የአባቱ መንፈስ የወረሰው ኪችሮ ወደ አሜሪካ በመጓዝ ፎርድን፣ ጄነራል ሞተርስን ተመለከተ። ሄንሪ ፎርድ እና ጄነራል ሞተርስ የዓለምን መኪና ኢንዱስትሪ በሰዓቱ ተቆጣጥሮ ነበር። ኪችሮም ጃፓን የራሷ መኪና ፋብሪካ እንዲኖራት በጽኑ ያምን ነበር። እናም ልጁ ኪችሮ በ1933 የቶዮታ ሉም ሰራተኞች የመኪና ክፍል በሚል አቋቋመ። ቡድኑም የመጀመሪያውን የሞተር አምሳያ ወይም ፕሮቶታይፕ በ1935 ሰራ። ከአንድ ዓመት በኋላም ቶዮታ የመጀመሪያውን መኪና ይፋ አደረገ። ይህም ስሙ ቶዮታ ኤኤ ይባል ነበር። ይህ መኪና ብዙ እንከኖች ነበሩበት። አብዛኛው ስራዎቹ ከአሜሪካ የመኪና ዲዛይኖች ጋር ይመሳሰል ነበር። መኪናው ብዙ እንከን ቢኖረውም ለሳኪቺ ልጅ ግን ተስፋ ሰጠው። በወቅቱም የጃፓን መንግሥት ወታደራዊ መኪኖችን እንዲያመርት አዘዘው። ታዲያ ቶዮታ በፍጥነት እንዲያድግ ምክንያት ሆነው። ነገር ግን ያ ስኬት ብዙ አልዘለቀም። የሁለተኛ ዓለም ጦርነት ሲነሳ የማምረቻ እጥረት፣ የቴክኖሎጂ ማነስ፣ ከሰራዊት የሚመጣ ጫና መቋቋም አልቻለም። እናም በሁለተኛ ዓለም ጦርነት ካበቃ በኋላ ይህ ፋብሪካ ለመዘጋት ከጫፍ ደረሰ። አብዛኛው የጃፓን ክፍል ወድሞ ነበር። የቶዮታ ፋብሪኮች ተጎድተው፣ ሰራተኞች ደክመው፣ የወደፊት ጊዜው እርግጠኛ ባልሆነና ለመዘጋት ጫፍ ላይ በደረሰ ጊዜ ነበር ይህች ትንሽና የምትታገል ኩባንያ አንድ ቀን በዓለም ላይ እጅግ ኃይል የመኪና አምራች እንደምትሆን
ማንም ሊገምት አይችልም ነበር። በዛ ሰዓት ዓመቱ 1945 ነበር። ጃፓን ፈራርሳ ነበር። ከተሞች ፍርስራሽ ሆነው ቀርተዋል። ሚሊዮኖች ሥራ አጥ ሆኑ። ፋብሪኮች ወድመዋል። ኢኮኖሚው የመውደቅ አፋፍ ላይ ደርሶ ነበር። ቶዮታ ልክ እንደ ቀሪው የአገሪቱ ክፍል እርግጠኛ ያልሆነ የወደፊት ጊዜ ገጥሞት ነበር። ታዲያ ፋብሪኮች በሞት ጋር ተጎድተው የሠራተኛ ኃይሉ ተመናምኖ ሀብቶቹም እምብዛም አልነበሩም ነበር። በ1949 ቶዮታ ኩባንያው ምርትን ለማስቀጠል የሚታገሉ 2000 ሠራተኞች ብቻ ነበሩት። ነገር ግን በጨለማ ጊዜ ውስጥ እንኳ የፈጠራ ብልሽታ ነበር። ታይቻዋና የሚባል ወጣት አዲስ ኩባንያውን ተቀላቀለ። ቶዮታ ከአሜሪካ ጋር መወዳደር እንደሚችል ያምን ነበር። ነገር ግን እነሱን በመቅደስ ሳይሆን ነገሮችን በተለየ መንገድ ብልጥ በሆነ ፈጣንና ቀልጣፋ በሆነ መንገድ ማከናወን ነበር። በአሁኑ መሪነት ቶዮታ አዲስ የማኒፋክቸሪንግ ስርዓቶችን መሞከር ጀመረ። ይህም ዓለም ነገሮችን የሚገነባበትን መንገድ የሚቀይር አብዮት መጀመሪያው ነበር። ጃፓን ከአሜሪካ ያነሱ ሀብቶች ነበሯት። ብረት፣ ጎማ፣ ነዳጅ ውስን ነበሩ። ቶዮታ በአሜሪካ መንገድ ሚሊዮኖች የሚቆጠሩ መኪኖችን የማምረት አቅም አልነበረውም። አሁኑ ልክ በጊዜው ማምረት ወይም ጀስት ኢን ታይም የተባለ የምርትን ዘዴ ነበረ። የሚያስፈልገውን ብቻ በሚያስፈልግበት ጊዜ በትክክለኛው መጠን ማምረት። ይህ ብክነትን በመቀነስ ክምችትን በመቀነስና ብቃትን በማሻሻል እጅግ ረድቷል። እንዲሁም ጆርካ የተባለ የማሽን ስርዓትን ከሰው ንክኪ ጋር ተግባራዊ ያደረገ። ችግር ከተከሰተ የምርት መስመሩ ወዲያው ያቆማል። ሰራተኞች ትዕዛዝ ብቻ ከመከተል ይልቅ ችግር እንዲያስተካክሉ ስልጣን ተሰጣቸው። እነዚህ ሐሳቦች አንድ ላይ ሆነው ካይዘን የተባለውን ቀጣይነት ያለው የማሻሻል ፍልስፍና ፈጠሩ። እያንዳንዱ ሰራተኛ በየቀኑ ስርዓቱን ለማሻሻል ትንንሽ መንገዶችን ይፈልጋል። ውጤቱም አስደናቂ ነበር። አንድ ፋብሪካ ከአሜሪካ ተወዳዳሪዎች ሁሉ የበለጠ መኪኖችን ያነሰ ጉድለት ያለባቸውንም ማምረት ቻለ። በ1950ዎቹ መጀመሪያ ቶዮታ ከሕይወት ከመቆየት በላይ ከሌሎች በበለጠ ፍጥነት እየፈጠረ ነበር። ኩባንያው የአመራር ስኬት የሚመጣው ምዕራቡን በመቅዳት ሳይሆን ስርዓትን፣ ቅልጥፍናን እና የሰው ብልሃትን የሚያጣምር ልዩ የጃፓን ስርዓት መፍጠር በመሆኑ ተገነዘበ። እያንዳንዱ ሰራተኛ የትልቅ ተልዕኮ አካል ነበር። እያንዳንዱ አስተያየት ምንም ያህል ትንሽ ቢሆንም ጠቃሚ ነበር። የፋብሪካው ጽዳት ሰራተኛ እንኳ ሳይቀር ገንዘብን ወይም ቁሶችን የሚያድን ችግር ሊጠቁም ይችላል። ይህ አስተሳሰብ ከፋብሪኮች ባሻገር ተሰራጨ። ቶዮታ የፈጠራ የዕለት ተዕለት ሕይወት አካል የሆነው ኩባንያ እንዲሆን ቅርጽ ሰጠው። ይህም ኩባንያ ከችግር ከዓለም አቀፍ መስፋፋትና ከቴክኖሎጂ አብዮት ለሚመጡ ለ10 ዓመታት የሚሻገር ፍልስፍና ነበር። 1950ዎቹ ዓመታት ለቶዮታ የለውጥ ዓመታት ነበር። ጃፓን እያገገመች ነበር። ኩባንያው ፋብሪካዎቹና በራስ መተማመኑን መልሶ እየገነባ ነበር። ወደ ውጭ አገር ወደ ዓለም ትልቁ የመኪና ገበያ ወደ አሜሪካም እያማተረ ነበር። 1957 ቶዮታ በአሜሪካ የመጀመሪያውን መኪና አስጀመረ። ይህም ቶዮታ ክራውን ይሰኝ ነበር። ቅልጥፍናና አስተማማኝነትን ታሳቢ ተደርጎ የተሰራው ትንሽ ሰሌዳ ነበር፣ ግን ወዲያው ስኬታማ አልነበረም። አሜሪካውያን ደንበኞቹ መኪናው ኃይል የሌለው ሆኖ አገኙት። በአውራ ጎዳኖች ላይ ለመሄድ ይቸገር ነበር። እናም አከፋፋዮቹ በጣም ጥቂት ነበሩ። ቶዮታ በአሜሪካ ስኬት በቀላሉ እንደማይመጣ ተገነዘበ። በውጭ አገር ደንበኞች ምርጫዎችና ፍላጎቶችን ጋር ለማላመድ እነሱን ለመረዳት ጊዜ ያስፈለገው። ቶዮታ ተስፋ ከመቁረጥ ይልቅ ገበያውን በትጋት አጠና። አስርተ ዓመታት የምርት ስሙን የሚገልጽ እሴቶችን፣ ዘላቂነት፣ የነዳጅ ቅልጥፍናና ተመጣጣኝ ዋጋ ላይ አማተረ። ታዲያ በዚህ የሥራ ፍልስፍና የመጣው ትልቅ ለውጥ በ1966 ቶዮታ ኮሮላ ነበር። ኮሮላ ቀላል፣ አስተማማኝና ተመጣጣኝ ነበር። እጅግ ፈጣን ወይም የሚያምር መኪና አልነበረም፣ ግን የዕለት ተዕለት አሽከርካሪን ፍላጎትን አሟላ። ይህም እጅግ አስደናቂ በሆነ ጥራት አከናወነ። ኮሮላ የቶዮታ ፍልስፍና ምልክት ሆነ። ዘላቂ፣ አስተማማኝና በጥንቃቄ የተነደፈ። ብዙም ሳይቆይ መኪናው በመላው ዓለም ወደ ውጭ መላክ ጀመረ። በ1970ዎቹ ኮሮላ በአውሮፓ፣ አፍሪካ፣ በመካከለኛው ምስራቅ ገበያዎች መግባት ጀመረ። ይህ እንዲህ እንዳለ እንደ ላንድ ክሮዘር ያሉ የቶዮታ የጭነት መኪኖች ሱቪዎች በጠንካራነታቸው፣ በተለዋዋጭነታቸው ዝናን አተረፉ። ሌሎች ተሽከርካሪዎች መቋቋም የማይችሉትን በሮች፣ ተራሮች፣ የገጠር መንገዶችን ድል አደረጉ። ቶዮታ ዓለም አቀፍ መስፋፋትን የተከተለው ዘዴያዊ በሆነ መንገድ ነበር። ፋብሪኮች ወደ ቁልፍ ገበያዎች ቅርብ እንዲሆኑ ተገነቡ እና የአካባቢ ምርጮችን በጥንቃቄ ያጠኑ። ከሌሎች መኪና አምራቾች በተለየ ቶዮታ ግዙፍ በመሆን የመግዛትን ዓላማ አላደረገም። እንደ አንድ መኪና እምነትን ለማሸነፍ አሰበ። በ1970ዎቹ መጨረሻ ቶዮታ
እውነተኛ የዓለም አቀፍ ምርት ሆነ። ተሽከርካሪዎች ምርትን ብቻ አልነበረም፣ አስተማማኝነትና የፈጠራና የጃፓንን የእጅ ጥበብ ምልክቶችም ነበሩ። ቶዮታ መኪኖችን ብቻ አይሸጥም ነበር፣ ፍልስፍናንም ጭምር ወደ ውጭ ይልካል። በገባበት በእያንዳንዱ ሀገር ቶዮታ ዋና እሴቶችን አወጣ። ቅልጥፍና፣ ጥራት፣ ቀጣይነት ያለው ማሻሻል። አከፋፋዮች እነዚህ መመዘጆች እንዲጠብቁ ስልጠና ሰጣቸው። ፋብሪካዎች በዓለም ላይ በማንኛውም ቦታ የቶዮታ የምርት ሥርዓትን ለመድገም ታስበው ተሰሩ። ለብዙዎች የቶዮታ ባለቤት መሆን የእምነት ምልክት ሆነ። አስተማማኝ ኮሮላ ወይም ላንድ ክሮዘር የአእምሮ ሰላም ማለት ነበር። ከዓመት ዓመት ርቀት የሚሄድ ተሽከርካሪ። ፈጠራን፣ ለባለ ያለው ስሜትና በጥራት ላይ ያለውን የማያወላውል ትኩረት በማጣመር ቶዮታ ከትንሽ የጃፓን ኩባንያ ወደ ዓለም አቀፍ ኃያል ተለወጠ። ቶዮታ የታወቀው በመኪኖቹ ሳይሆን በመሪዎቹ ነበር። እነዚህ ኩባንያዎች ወደ ቀጣዩ ቴክኖሎጂ አብዮት ዘመን በ20ኛው ክፍለ ዘመን መጨረሻ ኮሮላ በዓለም ላይ እጅግ የተሸጠ መኪና ሆነ። በአጠቃላይ ከ50 ሚሊዮን በላይ ክፍሎች ተሽጧል። ሌላ መኪና ያላሳካውን ነገር ቶዮታ ማሳካት ችሏል። በተለያዩ አህጉራት ባህሎችና ትውልዶች ዘንድ የታመነ አጋር ሆነ። ኮሮላ የቶዮታ ለአስተማማኝነት፣ ለቀጣይነት ያለው ማሻሻል ያለው ቁርጠኝነትና ያለማጋነን ወይም ተንኮል በየቦታው። በ1980ዎቹ ቶዮታ ሌላ ደፋር እርምጃ ወሰደ። ወደ ቅንጡ መኪና ገበያ ለመግባት ወሰነ። ይህ ገበያ እንደ ማርሴዲስ ቤንዝ፣ ቢኤምደብሊው ባሉ የአውሮፓ ግዙፍ ኩባንያዎች የተያዘ ዓለም ነበር። ውጤቱ በ1989 ኤልኤስ 400 ሞዴል የተጀመረ ሌክሰስ ነበር። ኤልኤስ 400 በጥንቃቄ የተነደፈ ሲሆን ዘመናዊ ቴክኖሎጂ ከጃፓን እጅ ጥበብ ጋር አጣምሮ ነበር። ጸጥታ ያለው፣ ለስላሳና እጅግ አስተማማኝ ነበር። የቅንጡነት ግምቶችን የተገዳደረ መኪና ነበር። ሌክሰስ ለቶዮታ ትልቅ አደጋ ነበር፣ ነገር ግን ውጤቱ አስገራሚ ነበር። በጥራት ምቾትና ፈጠራ ዲዛይን የሚታወቅ በዓለም ላይም እጅግ የተከበረ የቅንጡ ምርት ስም ሆነ። ቶዮታ በሌክሰስ አማካኝነት በዓለም አቀፍ ደረጃ መወዳደር ብቻ ሳይሆን ቅንጡነት መኪና በዓለም ውስጥ ምን ማለት እንደሆነ እንደገና መወሰን እንደሚቻል አሳይቷል። ሌክሰስ የቅንጡ ገበያውን ሲቆጣጠር፣ ቶዮታ የወደፊት ትራንስፖርት ሁኔታንም እየተመለከተ ነበር። 1990ዎቹ ለቶዮታ አዲስ ፈተና መጡ። የአካባቢ ኃላፊነት፣ የቅሪተ አካል ነዳጆች እየተመናመኑ ነበር። ከተሞች በጭስ እየታፈኑ ነበር እና ደንበኞች ንጹሕ ተሽከርካሪ እየጠየቁ ነበር። የቶዮታ መልስ በ1997 የጀመረው ፕሪስ ነበር። በዓለም የመጀመሪያው በብዛት የተመረተ ሃይብሪድ መኪና። ፕሪስ የነዳጅ ሞተርን ከኤሌክትሪክ ሞተር ጋር በማጣመር የነዳጅ ፍጆታና ርቀትን በእጅጉ ቀንሷል። ይህም አብዮታዊ ነበር። ድብልቅ ቴክኖሎጂ ያልተረጋገጠና ውድ በነበረበት ጊዜ የተወሰደ ደፋር እርምጃ። ሆኖም ቶዮታ ለምርምር፣ ለኢንጂነሪንግና ለቅልጥፍና ያለው ቁርጠኝነት ፍሬ አፍርቷል። ፕሪስ የፈጠራና የአካባቢ ንቃተ ህሊና ምልክት ሆነ። ኤሌክትሪክ መኪኖች በሰፊው ከመስፋፋታቸው ከረጅም ጊዜ በፊት ወደ አረንጓዴ ተሽከርካሪ ዓለም አቀፍ እንቅስቃሴ ፈጠረ። ቶዮታ ከሃይብሪድ ቴክኖሎጂ ጋር ያለው አመራር ከተወዳዳሪዎቹ ቀድሞ እንዲሄድ አደረገው። ኩባንያው ቀጣዩ ዘመን ወይም 21ኛው ክፍለ ዘመን ዘላቂ ተንቀሳቃሽ መድረክ አዘጋጀ። ታዲያ ኮሮላ በሌክሰስ በፕሪስ አማካኝነት ቶዮታ አንድ ቀላል እውነት አረጋግጧል። ፈጠራ አዲስ ነገር መፍጠር ብቻ አይደለም፣ ሕይወትን ስለማሻሻል፣ ፕላኔቷ ስለምትጠይቀውና በመኪና ዓለም ውስጥ የማይቻለውን ነገር እንደገና ስለመወሰን ነበር። በ2008 የዓለም ኢኮኖሚዎችን ያናጋ የኢኮኖሚ ቀውስ ተከሰተ። ደንበኞች ወጪን ቀነሱ፣ ባንኮች ብድርን ከለከሉ፣ የመኪና ሽያጭ በመላው ዓለም ወደቀ። ቶዮታ ዓለም አቀፍ መሪ ቢሆንም ከዚህ አልተረፈም። ለ10 ዓመታት ለመጀመሪያ ጊዜ ኩባንያው ድንገተኛ ከባድ የሆነ የኢኮኖሚ ውጥረት ገጠመው። ፋብሪኮች ምርትን ቀነሱ፣ አከፋፋዮች እጥረት ገጠማቸው፣ ሰራተኞች ከሥራ መባረርን ፈሩ። በብቃት እና በጥንቃቄ ዕቅድ ላይ የተገነባ ኩባንያ እንኳን ከዚህ በፊት ታይቶ በማይታወቅ ሁኔታ ተፈተነ። ሆኖም ቶዮታ የመቋቋም የፈጠራና የካይዘን ባህል ሕይወት መስመር ሆነለት። ኩባንያው ራሱን በማላመድ ወጪን በስልት በመቀነስ ክንውኖችን በማሻሻልና ለመገምገም በመዘጋጀት ተንቀሳቀሰ። ይህ ግዙፍ ኩባንያዎችን እንኳን ተጋላጭ መሆናቸውን ግን በጥንቃቄ የተሰራ ዕቅድና ጠንካራ መርሆዎች ማዕበሉን መቋቋም እንደሚያስችሉ ማሳሰቢያ ሆነ። የገንዘብ ቀውሱ የቶዮታ የችግር መጀመሪያ ነበር። በ2009 እና በ2010 ኩባንያው እጅግ ከባድ የሆነ የስም ቀውስ ገጠመው። ከፍተኛ የመኪና መመለሶች፣ በድንገት በሚፈጠሩ ፍጥነት መጨመር፣ በፍሎር ማት መጠላለፍና የብሬክ ችግር ምክንያት ሚሊዮኖች የሚቆጠሩ ተሽከርካሪዎች በመላው ዓለም እንዲመለሱ ተደረገ። ጉዳዩ ዋና ዜናዎችን ተቆጣጠረ። ደንበኞች ፈሩ፣ መንግስታትም መልስ ጠየቁ። የቶዮታ በጥንቃቄ የተገነባ ስም የመውደቅ አደጋ ላይ ደረሰ። ኮንግረስ በዋሽንግተን ችሎት አደረጉ። በወቅቱ ፕሬዝዳንት የነበሩት አኪቶ ቶዮዳ ጨምሮ
ሥራ አስፈጻሚዎች በሕግ አውጪዎች ፊት ቀርበው ምስክርነት ሰጡ። ኩባንያው በቴክኒካዊ ጉዳዮች ብቻ ሳይሆን በመገናኛ ውድቀቶችና በዝግ ምላሾቹ ምክንያት ትችት ገጠመው። ሆኖም ቶዮታ አልፈረሰም። ወዲያውኑ ግዙፍ የመኪና መመለስ ዘመቻዎችን ጀመረ። የደህንነት ፕሮቶኮሎችን አሻሻለ። የወደፊት ጉድለቶችን ለመከላከል የምርት ሂደቶችን እንደገና አደራጀ። በ2011 ቶዮታ የደንበኞችን እምነት መልሶ አገኘ። ፍጹምነት ላይ የተገነባው ኩባንያ እንኳን ሊንገዳገድ እንደሚችል ተማረ። ግልጽነት፣ ኃላፊነትና ቀጣይነት ያለው መሻሻል በራስ መተማመን መመለስ እንደሚችል ማወቀ። ወደ 21ኛው ክፍለ ዘመን ስንገባ ቶዮታ አዲስ አይነት ፈተና ገጠመው። ከፍተኛ ዓለም አቀፍ ውድድር። ቮልክስዋገን፣ ጀነራል ሞተርስ፣ ፎርድ፣ በቅርቡ ደግሞ ቴስላና ቢዋይዲ በፈጣን ለውጥ ላይ ባለ የመኪና ገበያ ውስጥ የበላይነትን ለማግኘት የተፎካከሩ ነው። የኤሌክትሪክ ተሽከርካሪዎችና የላቁ የትራንስፖርት ቴክኖሎጂዎች መነሳት ቶዮታ በሃይብሪድ መኪኖችና በባህላዊ ኢንጂነሪንግ ላይ ብቻ መተማመን እንደማይቻል አሳዩት። ሆኖም የቶዮታ ጥንካሬዎች ወደር የለሽ ሆነው ቀርተዋል። የፈጠራ የባህል ወደር የለሽ አስተማማኝነትና በአምራችነት ቀልጥፍና ውስጥ የአስርተ ዓመታት ልምድ ኩባንያው የኤሌክትሪክ ተሽከርካሪዎች ገበያ በጥንቃቄ እየገባ ቢሆንም በድብልቅ ቴክኖሎጂ መመራትን ቀጥሏል። ይህም ምኞትን በጥንቃቄ ጋር ያጣምራል። በብዙ መልኩ ቶዮታ ዓለም አቀፍ ውድድር መኪኖችን ለመሸጥ የሚያደርግ ውድድር ብቻ አይደለም፣ የወደፊት የትራንስፖርት ሁኔታንም ራሱን በመቅረጽ የሚያደርገው ውድድር ነው። ቶዮታ ከእንግዲህ ወዲህ የመኪና ኩባንያ ብቻ አይደለም። ኩባንያው በሮቦቲክስ፣ በአርቲፊሻል ኢንተለጀንስ፣ በትራንስፖርት መፍትሄዎች ላይ ከፍተኛ ኢንቨስት አድርጓል። አዛውንቶችን ለመርዳት ከተነደፉ የሰው ቅርጽ ሮቦቶች እስከ ራስ የሚያሽከረክሩ ቴክኖሎጂዎች ድረስ ቶዮታ የሰውን ትራንስፖርት ቀጣዩን ድንበር እየዳሰሰ ነው። እነዚህ ፈጠራዎች ኩባንያው ፍልስፍናን ያንጸባርቃሉ። በቴክኖሎጂ አማካኝነት ሕይወትን ማሻሻል። ቶዮታ የወደፊቱን ጊዜ ተሽከርካሪዎች፣ ሮቦቶች ወይም ሙሉ በሙሉ በአዲስ የሆኑ የትራንስፖርት አይነቶች አማካኝነት ደህንነቱን የጠበቀ ቀልጣፋና ለሁሉም ሰው ተደራሽ የሆነ ትራንስፖርት እንዳለ አድርጎ ያስባል። ዓለም ወደ ኤሌክትሪክ ተሽከርካሪና ዘመናዊ ከተሞች እየተሸጋገረች ቢሆንም የቶዮታ አቀራረብ ወጥነት ያለው ፈጠራ ከአስተማማኝነት ቅልጥፍና ከሰው ተኮር እይታ ጋር በማጣመር ነው። ቶዮታ ለወደፊት ከሰጣቸው ደፋር ውድድሮች አንዱ የሃይድሮጂን ነዳጅ ሴል ወይም በውሃ የሚሰራ ቴክኖሎጂ ነው። በ2014 የተጀመረው የቶዮታ ሚራል ሙሉ በሙሉ በሃይድሮጂን የሚሰራ ሲሆን የህወሓትነትን ብቻ ያስወጣል። የሃይድሮጂን መኪኖች ረጅም ርቀት መንዳትን፣ ፈጣን ነዳጅ መሙላትና አነስተኛ የአካባቢን ተጽዕኖን ያሳያሉ። በባትሪ በሚሰሩ በኤሌክትሪክ መኪኖች የሚገጥሙ እያንዳንዱ ችግሮችን ይፈታሉ። የናይል ቤተሰቦች ቶዮታ ላይ ያዘጋጀነው ፕሮግራም ይህንን ይመስላል። ከጃፓን ገጠሮች ተነስቶ ወደ እኛ ገጠር ሳይቀር የገባው ቶዮታ ከ150 ዓመት በላይ በሥራ ቆይቷል። ቀጣይ ዕጣ ፈንታው ምን እንደሚሆን አብረን እየተከታተልን ፕሮግራሙን በዚህ አበቃን። ቻናላችንን ሰብስክራይብ እንዲያደርጉ በትህትና ጠየቅነው።